ኢየሩሳሌም መጣ። በዓል ሊያከብር ሲመጣ ወደ ኢየሩሳሌም ወደ ቤተ መቅደሱ ሲሄድ በስተሰሜን ነው የገባው ኢየሱስ። በኢየሩሳሌም በከተማይቱ በስተሰሜን፣ ምክንያቱም የዚህ የቤተ ሳይዳ መጠመቂያ በቤተ መቅደሱ በስተሰሜን በኩል ነው ያለው እና እነሱን ጎብኝቷቸው ነው ወደ ቤተ መቅደስ ይወረደው። ዋና ስራው መፈወስ አይደለም፣ የእግዚአብሔር መንግስትን መስበክ ነው። ሊሰብክ ሲመጣ ግን ይፈውሳል። አጠገባቸው እርሱ ዋና ስራችን ወንጌል መስበክ ነው በሉት። እቺ ቤተ ክርስቲያን የመጀመሪያ ስራዋ የተሰቀለውን ክርስቶስን መስበክ ነው። የተሰቀለው ክርስቶስ ሲሰበክ ግን መሆን ያለበት ነገር በሙሉ አብሮ ይሆናል። እግዚአብሔር ፈውሱልኝ ብሎ አይደለም የላከው፣ ስበኩልኝ ነው ያለው። እንሰብካለን፣ እሱ ነው ፈዋሽ። ቃሉን ያጸና ነበር የሚለው ባለቤቱ ነው። እነሱ መስበክ ነው ስራቸው። ክብር ለኢየሱስ ይሁን። እና የተአምራት የሚባል ፕሮግራም የለንም ማለት ነው። ከዳናችሁት በላይ ተአምር የለም። አፍተሮል ምን ቢሰራላችሁ የእስካሁኑን የሚያክል የለም። ሰኞ ፈውስና ሮብ ደግሞ አንለውም። እሱ ከፈለገ ከእሁድ ውጪ ሌላ ቀን ፈጥሮ ይፈውስ። አሜን ነው የሚያዝበት ነው ልላችሁ ነው። ጌታ ኢየሱስ ክርስቶስ ይሄው ይህን ሰው የፈወሰው መቼ ነው? ሰንበት የተከለከለ ቀን ነው የፈወሰው። አይሁዳዊ ከብት በማያስርበት ቀን ኢየሱስ ሰው ፈታ። እንዲች ይችን በማያነሱበት ቀን ኢየሱስ አልጋ ሸከመ። የተከለከለ ቀን እንደውም ደስ ይለዋል። የእኛን ሕግ አፍርሶ መምጣት ይወዳል። በእኛ ሳይዝ አይሰራም። ክብር ለኢየሱስ ይሁን እና